በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና። እግዚአብሔር በሕይወታችን ያየልንን ስናውቅ እግዚአብሔር በእኛ ሕይወት ውስጥ እየሠራ እያከናወነ ያለውን ነገር ስንገነዘብ ከደረሰብን ይልቅ የተደረገልን ነገር ታላቅ እንደሆነ፣ ሰዎች ከወረወሩብን ድንጋይ ይልቅ እግዚአብሔር የተሸከመን ወራትና ዘመናት ብዙ መሆናቸውን ስንረዳ የዛን ጊዜ መከራችንን የምንናገረው በምስጋናና የእግዚአብሔርን ውለታ በመቁጠር ይሆናል። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ በእውነት በዚህ ሰዓት በመላው ዓለም ሆናችሁ ይሄንን አስደናቂ የሆነውን የእግዚአብሔርን ቃል አብረን የምናነብ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከናንተ ጋር ይሁን። በአጋጣሚ ይሄንን የመጽሐፍ ቅዱስ ንባባችንን በምናከናውንበት ጊዜ የሊቀ መላእክት ቅዱስ ሚካኤልንም በዓል እያከበርን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየወሩ 3 ታላላቅ በዓላትን እናከብራለን። ሁልጊዜ መቼም ቢሆን የማይቀር አንደኛው ከሰው ልጆች ሁሉ ለመዳናችን ምክንያት አድርጎ እግዚአብሔር ለኛ እናት አድርጎ የሰጠንን የወላዲት አምላክ የእመቤታችን የቅድስት ድንግል ማርያምን በዓል እናከብራለን። በዓለ ማርያም እንላለን። በየወሩ በ21 ቀን ማናቸውም ኦርቶዶክሳዊ ማክበር አለበት፣ በየትኛውም አጥቢያ ቤተ ክርስቲያን ያለም ቢሆን። ሁለተኛው ከሊቃነ መላእክት አለቃቸው የሆነውን የሊቀ መላእክት ቅዱስ ሚካኤልን በዓል እናከብራለን። ቦታው የተደበረበት ማለት የተሰየመበት የቤተ ክርስቲያኒቱ ቅዱስ ማንም ይሆን በየወሩ የሊቀ መላእክት ቅዱስ ሚካኤል በዓል መከበር አለበት። ሶስተኛው የመዳናችን ምስጢር የተከናወነበትን የምናስብበት አለ። በዓለ ወልድ፣ የወልድ በዓል ብለን የምናከብረው በ29 ማለት ነው። ያ በየትኛውም ስፍራ መከበር አለበት። እንግዲህ ወርሃዊ አይደለም ዓመታዊም ስለሆነ ለሁላችሁም በያላችሁበት ስፍራ እንኳን ለሊቀ መላእክት ቅዱስ ሚካኤል በዓል አደረሳችሁ እላለሁ። በተለይ ኦሪት ዘፍጥረትን ስናነብ እንዳያችሁት እነዚህ አርዕስተ አበው ፓትርያርክስ ይባላሉ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ የሊቃነ መላእክትን አገልግሎት ሲያገኙ እንመለከታለን። በመላእክት ጥበቃ እግዚአብሔር ሲመራቸው እንመለከታለን፣ እናያለን። እኛንም አውቀንም ይሁን ሳናውቅ እግዚአብሔር አምላክ ረቂቃን በሆኑ መላእክቱ የኔና የናንተን ሕይወት የኔና የናንተን ኑሮ በእውነት ይጠብቅልናል፣ ይጋርድልናል። በዚያ በመዝሙረ ዳዊት መዝሙር 90 ላይ እንደምናገኘው ማለት ነው። እንግዲህ የዮሴፍ ታሪክ በጣም አስደናቂ ወደሆነ ደረጃ እያደረሰን ነው። እጅግ በጣም ልብን የሚነካ ነው። ዛሬ አንድ ምስክርነት ሰማሁኝ፣ ለእናንተ መንገር ያስፈልጋል ብዬ አስባለሁ። ይሄ ትምህርት አንዱ ያደረገልኝ ነገር አለችኝ አንዲት እህቴ ስትነግረኝ፣ ይሄ ትምህርት አንዱ ያደረገልኝ ነገር ቢኖር እግዚአብሔር ያደረገልኝን ያሳለፍኩትን የመከራዬን ወራት የሕይወት ውጣ ውረድ ያሳለፍኳቸውን አስቸጋሪ ጊዜያቶች መለስ ብዬ እንዳይና እግዚአብሔር ያደረገልኝን እንዳስበው እንደገና በትኩሱ አድርጎኛል። እንደገና ቤቴን በአምልኮ በምስጋና እንድሞላው አድርጎኛል ብላለች። አንዱ ትልቁ ነገር ይሄ ነው። የእግዚአብሔር ቃል የሚያደርግልን ነገር ቢኖር እንደገና ውለታውን ቸርነቱን እንድናስብ ያደርገናል። አሁን መዝሙረ ዳዊት ላይ በብዙ ቦታዎች ላይ አይታችሁ ከሆነ እግዚአብሔር ያደረገላችሁን ነገር አስቡት፣ ተናገሩት፣ አውሩት፣ ተጫወቱት፣ ዘምሩለት፣ ተቀኙለት ይለናል። በዚያ ለምሳሌ በመዝሙር 135 ላይ እንዳለ ከተመለከታችሁት ምሕረቱ ለዘላለም ነውና እያለ ሲናገር እግዚአብሔር ለእስራኤል ያደረገውን ከሐ እስከ ፐ ይዘረዝርልናል።
ስለዚህ አንዱ የእግዚአብሔር ቃል ዛሬ ያለንበትን ነገር ብቻ አይደለም እንድናይ፣ መፍትሄ እንድናገኝ፣ እንድንገሰጽበት፣ እንድንመከርበት የሚያደርገን ነገር ግን መለስ ብለን ደግሞ እግዚአብሔር ያደረገልንን እንድናይና ካሁኑ ምሬታችን ወጣ ብለን በርከክ ብለን አምላኬ ሆይ ያደረክልኝን ዘንግቼዋለሁ ይቅር በለኝ ብለን ንስሐ እንድንገባ እንዳልተደረገልን የሆነውን በምሬት ያለነውን በብስጭት ያለነውን እግዚአብሔር በምህረቱ እንዲገናኘን ነው። እንግዲህ ለዚህ ታላቅ ሰው የሆነን በእውነት ዮሴፍ ነው እና ዮሴፍ አስተውላችሁ ከሆነ በታላቅ ፈተና ፈተናቸው ወንድሞቹን። ሁለተኛ ጊዜ ወደ ግብፅ በመጡ ጊዜ ጽዋውን በቢንያም አይበት ውስጥ አስገባው። ምክንያቱም ዮሴፍ ጓጉቷል፣ እንዴት አድርጎ እንደሚገልጠው ጨንቆታል። ስለዚህ ምንድን ነው ማድረግ ያለበት? አሁን መጨረሻ ላይ ይሁዳ እኔን ባሪያ አድርገኝ፣ በቃ እኔ የአባቴን ፊት ማየት አልችልም ብሎ ነበር ያቆም ነው በኦሪት ዘፍጥረት ምዕራፍ 44 ላይ። ምዕራፍ 45 ላይ ዮሴፍ ምን አደረገ? አብረን እናነበውና ትንሽ በዚያ ውስጥ እግዚአብሔር የሚያስተምረንን ነገር አየት አድርገን እናቆማለን። ኦሪት ዘፍጥረት ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ጮኾ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤት ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበትም 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘግይ። በጌሤም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ፣ የልጆችህም ልጆች፣ በጎችህና ላሞችህ፣ ከብትህም ሁሉ። በዚያም አንተና የቤትህ ሰዎች ያንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቶአልና፣ እነሆም ለእናንተ የተናገረቻችሁ የኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምንም አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞች እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁንና ቤተሰቦቻችሁንም ይዛችሁ ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ ኑ። ለዕቃችሁ ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንደዚሁ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው።
ለአባቱም እንደዚሁ ሰደደ። የግብፅን በረከት የተሸከሙ 10 አህዮችን ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገር ወጡ፣ ወደ ከነዓን ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህ ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ እጅግ አስደናቂ ስለሆነው፣ ልብን ስለሚያረሰርሰው፣ ሕይወትን ስለሚያጽናናው፣ በውስጡ ድንቅ ምስጢር ስላለው ስለዚህ ቃሉ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ የሚሠራ አምላክ ነው። እርሱ መስራት ያውቅበታል። ታሪክን መለወጥ ያውቅበታል። መቀየር ያውቅበታል። እግዚአብሔር አምላክ በዚህ ሰዓት ይህንን ቃል አብረን እንድናነብ በእውነት ይህንን ዕድል የሰጠን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የእግዚአብሔርን ፍለጋውን ታዩታላችሁ። አሰራሩን ትመለከቱታላችሁ። እንዴት አድርጎ እግዚአብሔር ልጆቹን እንደሚንከባከብ፣ ልጆቹን እንደሚያይ፣ በልጆቹ ሕይወት ውስጥ አስደናቂ ሥራን እንደሚሠራ ታስተውላላችሁ። ይህ እግዚአብሔር ሥራ ነው። እግዚአብሔር ሲሠራ፣ እግዚአብሔር ሲያከናውን እኔና እናንተ ለእግዚአብሔር ቦታ ነው መስጠት ያለብን። እኛ ቀደም ማለት የለብንም። እሱ ሲሠራ፣ እሱ ሲያከናውን ለእግዚአብሔር ክብር መስጠት፣ የእግዚአብሔርን ሥራ መናገር፣ የእርሱ ምስክሮች እንድንሆን ነው የተጠራ ነው። በእኛ ውስጥ የሚሠራው እግዚአብሔር ነው። ሰልፉ የእግዚአብሔር ነው። ማዳን የእግዚአብሔር ነው። ኃይል የእግዚአብሔር ነው። እኔና እናንተ ምስክሮች መሆን ነው። ዮሴፍ ብዙ መከራ ደርሶበታል። ብዙ ነገር ደርሶበታል። መናገር ቢያስፈልገው ኖሮ ብዙ ነገር መናገር ይችል ነበር። ማውራት ቢያስፈልገው ነገር ብዙ ነገር ማውራት ይችል ነበር፣ ግን አላደረገውም። የይሁዳ ንግግር ልቡን የነካው ይመስለኛል። የይሁዳ ንግግር ውስጡን ሰርስሮ ስለገባ አልቻለም። ስለዚህ በቃ ሰዎችን ሁሉ አስወጡልኝ አለ። በቃ እየየ አለ፣ አለቀሰ። ምንም እንኳን የተጎዳ ቢሆንም፣ ምንም እንኳን የተገፋ ቢሆንም፣ በገዛ ወንድሞቹ ባሪያ ሆኖ የተሸጠ ቢሆንም እግዚአብሔር ያደረገለት ነገር ታላቅ ስለሆነ የእግዚአብሔርን ሥራ፣ የእግዚአብሔርን ማዳን ቸርነቱን መናገር ግድ አለው። ታስተውላላችሁ። አንድም እንዲህ አድርጋችሁኝ እንዲህ ሆናችሁ አይደለም ያለው። ምን እንዳለ ተመልከቱ። እኔ ዮሴፍ ነኝ። አባቴ እስካሁን በሕይወቱ ነውን? ወደ እኔ ቅረቡ። ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይታያችኋል እንዴት እንደገለበጠው የሕይወቱን ባዮግራፊ። አሁን ስለ ሕይወታችሁ፣ ስለ ኑሯችሁ ተናገሩ ብትባሉ፣ የተገፋችሁ፣ የተበደላችሁ፣ ሰው ፊቱን ያዞረባችሁ ምን አድርጋችሁ ነው የምትናገሩት? ተመልከቱ ምን እንደሚል። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና ስለ ሸጣችሁኝ አትዘኑ፣ አትቆርቆሩ። እኔ ወንድማችሁ ዮሴፍ ነኝ። በቃ አይኑ እግዚአብሔር ላይ ነዋ። እግዚአብሔር ያደረገለትን ነገር ነዋ ያየው። ከትቢያ ያነሳውን አምላክ አይቷላ። ከተረሳበት፣ ከተጣለበት፣ በሐሰት ተከሶ ከተወረወረበት ከዚያ ከግዞት ቦታ ላይ የግብፅ ሁለተኛ ሰው ያደረገው ማን እንደሆነ ያውቃላ። ማንነቱን አልረሳም። ከየት እንደመጣ አልረሳም። ስለዚህ በዚያ ውስጥ እግዚአብሔር በእርሱ ውስጥ ያከናወነውን ነገር ሲያይ ለምን ዓላማ እንደተጠራ ገባው።
ለራሱ ኢጎ እንዳይሆነ፣ ለራሱ ማንነት እንዳይደለ፣ ለሕዝቡ መድኃኒት ሊያደርገው እግዚአብሔር እንደጠራው ስላወቀ ይህንን ተናገረ። አትቆርቆሩ፣ አትበሳጩ፣ እኔን ስለሸጣችሁኝ አትዘኑ አላቸው። ምክንያቱም እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና የእናንተ ሐዋርያ አድርጎኛልና። ትመለከታላችሁ፣ ወልደ እግዚአብሔር ኢየሱስ ክርስቶስ ለእኔና ለእናንተ የነገረንን ነገር ነው እዚህ ጋር የምንመለከተው። ዮሴፍ ሊመጣ ያለውን ክርስቶስን እየመሰለ ነበር። ገፍተነዋል እኮ ወልደ እግዚአብሔር ኢየሱስ ክርስቶስን። የሰው ልጆች እኮ ናቸው የሰቀሉት፣ ግን ለእኛ መድኃኒት ሊሆን ነው። ተመልከቱ እንደገና ቁጥር 7 ላይ እግዚአብሔር በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። እና የመጨረሻው ምን ልበላችሁ፣ 4 ነጥብ ልበላችሁ። ምን እንዳለ ታውቃላችሁ? አሁንም እናንተ ወደዚህ የላካችሁኝ አይደላችሁም አለ። ላካችሁኝ አለ። እናንተ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንዳባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ ነው። ምን ማብራሪያ ያስፈልገዋል? ዝም ብሎ እኮ ታሪኩን ማንበብ ብቻ ይበቂ እኮ ነው። እና ይሄን ስንገነዘብ በቃ እግዚአብሔርን ማግነን ነው የምንጀምረው። እግዚአብሔርን ከፍ ከፍ ማድረግ፣ ውለታውን ማውራት፣ ቸርነቱን ማውራት፣ ይቅርታውን ማውራት። አንዳንድ ጊዜ ሰዎች ተደርጎላቸውም የሚናገሩት የተጎዱትን ነገር ነው የሚናገሩት፣ የተበሳጩበትን ነገር ነው። ተደርጎላቸውም በምሬት ውስጥ ናቸው። አንዳንዶቻችን እርግጠኛ ነኝ እግዚአብሔር ብዙ ነገር ያደረገልንን ያንን በረከት ግን መደሰት አልቻልንም። ለምን? ምክንያቱም አሁንም በምሬት ውስጥ ነን። አሁንም በብስጭት ውስጥ ነን። ያን ጎዳኝ የምንለውን እስከምንጎዳ ድረስ በዛ ውስጥ ደስታ የሚገኝ ይመስለናል። በዚያ ውስጥ እረፍት የሚገኝ ይመስለናል። እና እግዚአብሔር ቤት ሰጥቶን፣ እግዚአብሔር ኑሮ ሰጥቶን፣ እግዚአብሔር ሕይወት ሰጥቶን አሁንም እዛ ላይ ነን ያለ ነው። ኢትዮጵያን እንደዚህ የደም ምድር ያደረጋት እኮ ይሄ ነው። የተደረገለት ሰው በኢትዮጵያ ጠፍቶ ይመስላችኋል? አይደለም። ሁላችንም አቂመናል፣ ቂመኞች ነን። ወንድማችንን መግደል ብቻ አይደለም፣ ቀብረ ነው እንደው መቃብሩም እንዳይታይ ነው የምንፈልገው አንዳንዴ። እግዚአብሔር ከዚህ ይቅር ይበለን። በእውነት አስደናቂ ነገር ነው እዚህ ጋር የምናየው። ዮሴፍ እግዚአብሔር ያደረገለትን ስላወቀ አንደኛ እግዚአብሔርን አገነነው፣ እግዚአብሔርን ከፍ ከፍ አደረገው። አንድ ሁለተኛ ተመልከቱት ቸርነቱን። በቃ እኮ ምንም ነገር ለክፉ ቀን ብሎ ያስቀመጠው የቂም እርሾ የለም። ሁለንተናውን ነው የሰጠው። አሁን ቶሎ ወደ አባቴ ቤት ሂዱ፣ ይኸውና የግብፅ በረከት ሁሉ ለእናንተ ነው አለ። የዮሴፍ ደስታ ነው ፈርዖንንም ልቡን እንዲከፍት ያደረገው። ጥላቻ እንደሚጋባ ታውቃላችሁ። ቂም እንደሚጋባ ጥላቻ ይጋባል። አንድ ክፉ ሰው ጥላቻን የሚዘራ ሰው፣ ይሄንን ብዙ ጊዜ አይቻለሁ። በቤተሰብ ውስጥ ብዙ ቤተሰቦች ውስጥ ተመልክቻለሁ። አንድ ጥላቻን የሚዘራ ሰው ሲገባ ቤተሰቡን ማለት እዛ የሚኖርበትን ቤት ብቻም አይደለም እንዳለ ቤተሰቡን በሙሉ ለምን አውስትራሊያ አይኖርም ከዚህ ከሎስ አንጀለስ ሆኖ ወይም ደግሞ ለምን ኢትዮጵያ አይሆንም? ያ ጥላቻ ይጋባል፣ እንደ ወረርሽኝ ይጋባል። የሚያናግረውን የሚያወራውን ሁሉ ይነካዋል። ቤተ ክርስቲያን ውስጥ አንድ ጥላቻን የሚዘራ በወንድሞች መካከል ክፉን የሚዘራ አንድ ክፉ ሰው ከገባ ይዘራዋል። ያንን ክፋት ይጋባል። ልክ እንደዚያ ሁሉ ደግሞ የይቅርታ ሰው ደግሞ ሲገባ፣ የምህረት ሰው ሲገባ፣ የቸርነት ሰው ሲገባም ይጋባል። ደስታን ይዞ ሲመጣ፣ በረከትን ይዞ ሲመጣ። ስለዚህ ዛሬ እናንተን የምጠይቃችሁ ይሄ ነው። ሰዎች እናንተን ሲያዩአችሁ ምንድን ነው ይዛችሁ የምትመጡት? ምንድን ነው ይዛችሁ የምትመጡት? ወደ እግዚአብሔር ቤት ይሁን፣ የእግዚአብሔርን ሕዝብ ስታገኙ ይሁን፣ ከቤተሰቦቻችሁ ጋር ስትገናኙ ይሁን፣ ይዛችሁ የምትመጡት ነገር ምንድን ነው? እንደ ዮሴፍ እግዚአብሔርን ማግነን እና ይቅርታ ነው? ይቅርታ ነው? ምንድን ነው ይዛችሁ የምትመጡት? ይሄ ይቅርታ፣ የዮሴፍ ይቅርታ ምን አይነት እንደሆነ ተመልከቱት። ፍጹም የሆነ ይቅርታ ነው። ሁለንተናውን ነው የሰጠው። ሁለንተናውን ነው የሰጠው። በጣም ልቤን የነካኝን ተመልከቱ። የወንድሙን የብንያምን አንገት አቅፎ አለቀሰ። ብንያምን በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ።
ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በቃ ሁለንተናውን ለወንድሞቹ ሰጣቸው። በነገራችን ላይ ይሄ አይቀየርም፣ አይለወጥም። አንዳንድ ወንድሞቹ በጣም ፈርተዋል፣ ደንግጠዋል፣ የሚሉትን አጥተዋል። የሚያዩት ነገር እውነት አልመሰላቸውም። ሌላ ምዕራፍ ላይ እንመለከተዋለን፣ እናየዋለን። ይህንን ነገር እንኳን አይደለም 2 ዓመት 3 ዓመት 4 ዓመት ቆይተው እንኳን በጥርጥር ነበር የሚያዩት። ለምን? ምክንያቱም ያደረጉትን እንዴት ነው እኔን ይቅር የሚለኝ ይላሉ። አንዳንድ ጊዜ እንደዚህ ይሰማናል። አሁን ለምሳሌ ወንጌልን ስንሰማ፣ የምህረት ቃል ኪዳንን ስንሰማ፣ እግዚአብሔር ምሮሃል ስንባል አይ እቺ ዝም ብላ ስብከት ናት፣ እቺ እነቀሲስ ገሌ ስብከት ናት፣ እነቀሲስ መላኩ ለመስበክ ብለው ነው። በእውነት እግዚአብሔር እኔን ይምረኛል? እግዚአብሔር አሁን እኔን ይቅር ይለኛል? አዎ ይቅር ይልሃል። አዎ ይቅር ይልሻል። ምስክሩ ማን ነው? እኔን ኃጢአተኛውን ምሮኛል። አንተን ኃጢአተኛውን ምሮሃል። አንቺን ኃጢአተኛውን ምሮሃል። ሁላችንን ምሮናል፣ ይምረናል። ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ከኃጢአተኞች ዋና እኔ ነኝ። ስለዚህ ለሌሎች ምሕረቱን ያሳይ ዘንድ እኔን ኃጢአተኛውን ማረኝ አለ። ስለዚህ ይሄ ታላላቅ መገለጦች የተሰጠው እስከ 3ኛ ሰማይ ተነጠቀ፣ በተለያዩ ሀገራት ላይ አብያተ ክርስቲያናትን የተከለ 14 መልእክታትን የጻፈ ከኃጢአተኞች ዋና እኔ ነኝ ካለ እኔማ ምን ልበል? እኔ ማን ነኝ? ሁላችንን የማረን አምላክ፣ ይቅር ያለን አምላክ እና ዮሴፍ ወንድሞቹን ማራቸው፣ ይቅር አላቸው፣ ማራቸው። እግዚአብሔር ያደረገላችሁ ወገኖቼ የምሕረት ሰዎች ሁኑ። እኔ በክህነት አገልግሎቴ እጅግ በጣም ምቋቋመው ምን አይነት ሰው እንደሆነ ልንገራችሁ። እግዚአብሔር የማረውን ወንድም፣ እግዚአብሔር የማራትን እህት ላለመማር፣ በቃ የሷን መጨረሻ፣ የሷን ሞት፣ የሱን መጨረሻ ለማየት የሚያጠቁ ሰዎች የመስቀሉ ጠላቶች እንደሆኑ አውቃለሁ። የመስቀሉ ጠላቶች ናቸው። እንዲህ አይነት ሰዎች ደግሞ በዚህ በእኛ ኮሚኒቲ ሎስ አንጀለስም ይሁን አዲስ አበባም ይሁን ዋሽንግተን ዲሲም ይሁን አለን። በቤተ ክርስቲያን አለን፣ በመንደር አለን፣ በዕቁብ ውስጥ አለን፣ ማህበር ውስጥ አለን። ያቄምንበትን ሰው በቃ እስክንገለው ድረስ ማንተኛ እንቅልፍ፣ ያቄምንባትን እህት እስከምንገል የተደረገልን መሆናችንን እንዘነጋለን። የተደረገልን መሆናችንን እንዘነጋለን። ያን ወንድም እስከምናጠፋው ድረስ፣ ያችን እህት እስከምናጠፋት ድረስ አቤት ምናወራው። ቅዳሴ መሃል ላይ ሆነን እናወራዋለን። እዛም ደግሞ ከህዝብ ጋር ቁጭ ብለን እናወራዋለን። ማናደርገው ነገር የለም። ዮሴፍን እዩት። የተደረገላችሁ ከሆነ የደረሰባችሁን እንኳን ጉዳት በበረከት ነው የምታወሩት። እናንተ የላካችሁኝ አይደለም አለ። ሸጠውታል እኮ እግዚአብሔር ነው የላከኝ አለ። እናንተ አይደላችሁም፣ አትዘኑ፣ እግዚአብሔር መድኃኒት አድርጎ ነው ለእናንተ የላከኝ አለ። የተደረገለትን ስላወቀ እግዚአብሔርን አገነነ። የተደረገለትን ስላወቀ ይቅር አላቸው። እንደገና የተደረገለትን ስላወቀ ለወንድሞቹና ለአባቱ አደረገላቸው። ያደረገላቸው ደግሞ ያለ ስስት ነው። እግዚአብሔር ጸጋውን የሚሰጠን ያለ ስስት ነው። እግዚአብሔር ጸጋውን የሚሰጠን ሳይሰፍር ነው። ዛሬ ብቻ የሰጠንን ተመልከቱ። ዕድሜ ልካችንን ብንሰራ የማንከፍለው ነው። ዕድሜ ልካችንን ብንጸልይ የማንከፍለው ነው። ዛሬ ብቻ ያደረገልንን ዕድሜ ልካችንን ብናመሰግን የማንከፍለው ነው። ምናመሰግነው እኮ እንደው በሱ በሰጠን ልክ እንሰጣለን ለማለት እኮ አይደለም። የምናመሰግነው የምናከብረው ሌላ ምላሽ ስለሌለን ነው። ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ስለ እርሱ ነው፣ ሁሉ ከእርሱ ነው። ስለዚህ ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ለስሙ ይሁን። ስለዚህ ይሄ የዮሴፍ ታሪክን ተመልከቱት። እናም ዛሬ አደራ የምላችሁ ይሄ ነው። ዛሬ አደራ የምላችሁ በተለይ ይሄንን ቃል የምትሰሙ በቂም በበቀል ያላችሁ፣ ለወንድም ምክር፣ ለአባት ተግሳጽ
በተለይ እኛ ጋር እኛ ማህበረሰብ ላይ ይሄ እልክ ይዞ ነው የሚገለን፣ ይዞ ነው እየገደለን ያለው። የእልክ ፖለቲካ ነው ያለን፣ የቂም ፖለቲካ ነው ያለን፣ የጥላቻ ፖለቲካ ነው ያለን እና ይሄ የጥላቻ ፖለቲካ አሁን የጥላቻ መንፈሳዊነት፣ የእልክ መንፈሳዊነት ውስጥ ገብተናል። የእግዚአብሔርን ቃል ስንሰማ አንዳንዶቻችን እንደ ብፌ ነው የምንሰማው። ስለዚህ መጀመሪያ አደራ እምላችሁ ከቤታችሁ ጀምሩ። ከቤታችን እንጀምር። በጸብ ውስጥ ያላችሁ ይሄንን እግዚአብሔርን ቃል የምትሰሙ ከናንተ ነው የምጀምረው። በጸብ ውስጥ ያላችሁ፣ በክርክር በጭቅጭቅ ውስጥ ያላችሁ፣ መቼም አብዛኛው የተጎዳዳ ነው ወንድም ከእህት ጋር፣ እህት ከወንድም ጋር፣ ከአጎት ጋር፣ ከአክስት ልጅ ጋር፣ ከምን ጋር ነው? መቼም መጀመሪያ ቅርብ ያለ ነው። ይሄንን አደራ ነው ምላችሁ። ሁለተኛ ከሁሉም ያስቀኝና የሚገርመኝን ነገር ነው የምነግራቸው። በተለይ እዚህ በውጭው ዓለም በአጠቃላይ ሎስ አንጀለስም ይሁን የትም ቤተ ክርስቲያን ከምንተዋወቃቸው በሳምንት አንድ ቀን ከምናገኛቸው ሰዎች ጋር ብዙዎቻችን ተነካክሰን ነው ያለ ነው። ያስገርመኛል። በተለይ ታረቁማ ካለ ካህኑንም ነው ጠላት የምናደርገው። ካህኑንም ታረቁ የሚል ካህን ጠላት ነው የሚሆነው። ልንገራችሁ፣ ይቅርታ የሌለው ልብ የዲያብሎስ ሰራተኛ ነው። ለእግዚአብሔር ቤት እንሰራለን ብላችሁ የምታስቡ ከሆነ ይሄንን መልእክት የምትሰሙ ለሌሎችም እንድትነግሯቸው ፈልጋለሁ። ይቅርታ የሌለው ልብ የዲያብሎስ ሰራተኛ ነው። ያላችሁን ቤተ ክርስቲያኑን እንሰራዋለን፣ እንዲህ እናደርጋለን፣ እንዲህ ነገር የምንለውን አስቀምጠን ወንድማችንን እህታችንን ልንታረቅ ይገባል። የእግዚአብሔርን ቃል ገፍታችሁ በወንድማችሁ ላይ ቂም ይዛችሁ፣ በእህታችሁ ላይ ቂም ይዛችሁ ቤተ ክርስቲያኔን አገለግላለሁ ብላችሁ የምታስቡ ካላችሁ የዲያብሎስ ሰራተኞች ነን። ለዲያብሎስ ነው ያንን መባ ያንን አምልኮ የምናቀርብለት። በቂም ውስጥ ያለን መስዋዕት፣ በቂም ውስጥ ያለን ዝማሬ፣ በጥላቻ ውስጥ ያለን ነገር የሚቀበለው ዲያብሎስ ነው። እግዚአብሔር አይቀበልም። እግዚአብሔር የመስተቀይምን፣ የቂመኛን፣ የተንኮለኛን፣ የክፋት ሰራተኛን አይቀበልም። ስለዚህ ይቅር በሉ። ለዚህ ነው ጌታ ምንድን ያለው? ከወንድም ጋር ተጣልተ ከሆነ አለ መጀመሪያ መባህን አስቀምጥና ሄደ ከወንድም ጋር ታረቅናና ከዚያ በኋላ መባህን አቅርብ፣ እግዚአብሔር ይቀበልልሃል። ልክ እንደዚያው ነው። እግዚአብሔር ቤት ውስጥ ከወንድማችሁ ጋር ከእህታችሁ ጋር እየተናከሳችሁ እግዚአብሔር ቤትን ለማገልገል ነው የምፈልገው የምትሉ ካላችሁ ያ የእግዚአብሔርን ቤት ምንድን ነው ያደረግነው? ይሄ ኮሚኒቲ ሴንተር ነው ያደረግነው። ሶሻል ክለብ ነው ያደረግነው። የእግዚአብሔር ቤት አላደረግነው። የዮሴፍ ልብ ይኑረን። የዮሴፍ ሕይወት ይኑረን። የአጋንንት መሰልጠኛ እንዳንሆን፣ የአጋንንት መጠቀሚያ እንዳንሆን የዮሴፍ ልብ ይኑረን። ይሄን ተግሳጽ የእግዚአብሔርን ቃል ይዤ ነው የምመክራችሁ። እንደዚህ አይነት መልእክት የማትወዱ ሰዎች ካላችሁ አምሶሪ ኢንተርቴይነር አይደለሁኝም። የእግዚአብሔርን ቃል ነው የምነግራችሁ። ስለዚህ ዛሬ ሁሉንም ነገር አስቀምጡት። ቤተክርስቲያኔን አገለግላለሁ፣ እንዲሆናለሁ፣ ኮሚቴ ውስጥ ገብቻ አገለግላለሁ የምትሉ አስቀምጡትና ከወንድማችሁና ከእህታችሁ ጋር ታረቁ። አንድ ሁለተኛ፣ የእግዚአብሔር ቃል ለሚነግራችሁ ታዘዙ። እግዚአብሔር ቤታችሁን ይባርካል። እግዚአብሔር ኑሯችሁን ይባርካል። አለበለዚያ ግን ለወንድማችሁ ለእህታችሁ የምታስቀምጡት እንቅፋት እናንተን ጠልፎ ይጥላችኋል። ዮሴፍ ይህንን ስላወቀ ምን አለ? እኔ ወንድማችሁ ነኝ፣ አትዘኑ፣ እግዚአብሔር ነው የላከኝ፣ እናንተ አይደላችሁም አለ። ያን ሁሉ የመከራውን ዘመን በዜሮ አባዛው። በእውነት እግዚአብሔር አምላክ የይቅርታ ባለቤት፣ የምህረት አባት፣ በምህረቱ የማረን፣ በልባችን ውስጥ የምህረትን መንፈስ ያውርድልን፣ የይቅርታን መንፈስ ያውርድልን። በጸብ በክርክር በጥላቻ ያለን፣ የእግዚአብሔርን ቃል በመጋፋት ያለን ንስሐ እንድንገባ እግዚአብሔር ይርዳን። ያስተማረን የመከረን
ልዑል እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። የሊቀ መላእክት ቅዱስ ሚካኤል ምልጃ፣ ጸሎት፣ በረከት ከእኛ ጋር ከሀገራችንም ጋር ይሁን። እግዚአብሔር አምላክ ከእናንተ ጋር ይሁን። ምንድን ነው የተማራችሁት? በዚህ በመጨረሻ ወደ መጨረሻው እየመጣን ነው። በዮሴፍ ታሪክ ላይ ምንድን ነው የተማራችሁት? እግዚአብሔር ከእናንተ ጋር ይሁን። እንግዲህ ወደ ዘፍጥረትም መጨረሻ ላይ የሄድን ነው። በዚህ ምዕራፉን ማለት መጽሐፉን በጨረስን ቁጥር አንድ መጽሐፍ በጨረስን ቁጥር ለእግዚአብሔር ቤት ስራ እንድንነሳሳ አንዳንድ አጀንዳዎችን እሰጣችኋለሁ። አንድ ያሰብኩት ትልቅ ስራ አለ ከምዕመናን ከናንተ፣ ምክንያቱም በመላው ዓለም ሆናችሁ ይሄንን ፕሮግራም የምትከታተሉ ስላላችሁ እናንተ በዚህ ነገር ላይ እንድትተባበሩ እፈልጋለሁ። አንድ መጽሐፍ ስንጨርስ አንድ ነገር እናደርጋለን። በተለይ ልቤ ላይ ያለ ትልቅ ስራ አለ። ያንን ስራ አንዳንድ ነገሮችን ካስተካከልኩ በኋላ እነግራችኋለሁ። ሰላም እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ይባርካችሁ። እኔ በጣም ነው የተደሰትኩት በዚህ ምዕራፍ። የበለጠ እንደገና አነበዋለሁ ብዬ አስባለሁ። እንደገና ደጋግሜ አነበዋለሁ እስኪገባኝ ድረስ። እግዚአብሔር ሁላችንንም ይርዳን። ደህና ሁኑ።